በመጀመሪያ ለማመስገን የምፈልገው it's God, እግዚአብሔር ጉልበት ኃይል የሚሰጠን እግዚአብሔር ነው ይላል መጽሐፍ ቅዱስና ሰርቶ መብላትን እድል ስለሰጠን ስለ እግዚአብሔር እሱን እጅግ አድርጌ አመሰግናለሁ። ከዛ በመቀጠል ግን ለአለፉት 9-10 ዓመታት ብዙ ክላይንቶች ደንበኞች አሉኝና በእኔ ስላመኑ ቤት በጣም ትልቅ ቫልዩብል የሚባል ብዙ ሰዎች በህይወታቸው ሜይቢ አንድ ጊዜ 2 ጊዜ ከዛ በላይ ቤት አይገዙም አይሸጡም እና ለዛ ትልቅ ትራንዛክሽን ትረስት ያደረጉን ሰዎች ደንበኞቼ በሙሉ እነሱን ለማመስገን እፈልጋለሁ። ታንክስ ጊቪንግ የሚባለው በጣም የምንወደው የሚል ነው የጠየቀኝ። በእውነቱ ታንክስ ጊቪንግ ከምግቡ ይልቅ በጣም ትልቅ የምስጋና ቀን ስለሆነ እሱ ደስ የሚለን በዓል ነው ከሁሉም በላይ። ነገር ግን እኛ እንደ አሜሪካኖቹ ተርኪ ምናምን አይደለም የምንበላው። በጣም የሚጣፍጥ እጅ የሚያስቆረጥም በሀገራችን የተለመደ የዶሮ ወጥ አለና ዶሮ እንበላለን። ስለዚህ my favorite food ዶሮ ወጥ ነው። እንግዲህ for the last 9-10 years ከኔ ጋር ቢዝነስ የሰራችሁ በተለያየ ምክንያት ጥሩ ግንኙነት ያለን ደንበኞቼ፣ ጓደኞቼ በእኛ ላይ እምነቱ ስለነበራችሁ እጅግ አድርገን እናመሰግናችኋለን። መልካም የምስጋና ቀን ሃፒ ታንክስጊቪንግ ዴይ ለእናንተና ለቤተሰቦቻችሁ እንዲሆንላችሁ በእኔና በቢዝነሴ ስም እመኛለሁ። ሙልጌታ ነኝ። አመሰግናለሁ።